ቤተሰቦቻችን እንግዲህ እንደምትሰሙት ኤልያስ ኤላ ማለት ነው የአብርሽንና የሩታ መፈታት የሚፈልገው ነው የሚመስለው። ምክንያቱም ጠበቃው ጋር ሄደን እናናገር ችግር ውስጥ እንዳገሙ ነው። ምን እያላችሁ ነው ያላችሁት? መግባት ትፈልጋላችሁ ነው? በጣም ተከራከርን፣ ብዙ አወራን አይደለ? ስለዚህ ማስፈልግ ከሆነ እኛ ቆሙ። ምን እያላችሁ ነው? ችግር ውስጥ ልትገቡ ትችላላችሁ። ካሜራማን ተከተለን። ለምንድን ነው የሚከተላችሁ? ችግር ውስጥ እንዳገቡ አንተ አብርሽና ሩታ እንዲታረቁ ካልፈለክ ከመንገዳችን ላይ ዞር በሉ። ቤተሰቦች እኛ ለነሱ ለማስታረቅ ጠበቃው ጋር ሄደን ልንገባ ስንል እየከለከለን ነው። ወይ ተወናላችሁ ለካሜራ መጣምቱ እኛ እንገባበት። ስማ እስከዛሬው ልፋታችን ማን ለምን ታስቀርብናለህ? ወይ ምንገባም ጎን ለምን ካሜራው ለምን ይቆማል? ይላ እኔ በዚህ ጋር ምንም ነገር ይፈጠራል እንጂ እኔ ሳላናግረው ይሄን ጠበቃ የትማር ነው። እናንተ ሐሳብ የሩታ ጠበቃን አውርተ ነው የሚያቆም ሚስጥር እናወጣጣው በረጋ ደርሰናል። እንደዛ ነው የምታስበው? አውራሱ የሆነ የክላሽ ድምጽ እየሰማሁ ነው መሰለኝ። እኔ አላውቅም። ብቻ እናንተ ጉዳይ ስለሚያገባ እነሱ እንዲታረቁ ትፈልጋለህ? እፈልጋለሁ። እየደከምኩ እኮ ነው። ከእናቴ ጋር መጣቁት ነገር አይደል እንዴ? እንሞክር፣ ገብተን እንሞክርና የሚሆነውን አብረን እናያለን። እንደዛ ይሻላል። ስለዚህ ቤተሰቦቻችን እኔ ምንም እነዚህ ማለት ለጓደኞቼን ለመምከር አቁሙ፣ ቅድመ ዝግጅት ያስፈልጋል እያልኳቸው አልሰማ ብለውኛል። ስለዚህ ማትሄዱ ከሆነ ማለት ነው ካሜራማኑን ይሄዳሉ። ለምንድን ነው ካሜራማኑን ይሄዳሉ? አይ እናንተ እምቢ አላችሁኛ። እድላችሁ ሞክሩ በቃ ቢያንስ ገባችሁ አይደል? ካሜራማኑን ይዤ ከሄድኩኝ ቤተሰብ እንዲያውቅ አትፈልግም? ጨርሱትና እሱን ነገር ወጣችሁ መከራ ትችላላችሁ። እነሱንም አንተ ወይም እንዳልከው ከሆነ ለአራት ገብተን ካሜራውን አቁመን ያለውን ነገር እናውረው። ፍቃደኛ መሆኑን ማወቅ አለብን ነው። ኢቭን እንዴ ፍቃደኛ ለመቀረጽ ፍቃደኛ ይሁን አይሁን እንኳን የምናውቀው ነገር የለም። እንግዲህ ያው ቤተሰቦች ያለው ነገር በደንብ ተከታተሉ። ያው እንደውም እንዳጋጣሚ የላ መጥቷል እስከ መጨረሻው አላችሁ። ምንድን ነው እንደዚህ ማቻኩል? በሰላም ነው ቆየው እንደዚህ በጣም አቻኩላችሁኝ እሺ ላበላው ይፈልግ። እንግዲህ ቤተሰቦች እንግዲህ ያው ኤላ መጥቷል ማለት ነው። እስኪ ጠበቃው ጋር ቪዲዮንም እኔ ከመምጣቴ በፊት አጀምራችሁ ምንድን ነው አልገባኝም። ያው የሩታ ጠበቃን ሂደን እናናገረው ነው። እሺ በቃ ቤቱ አግኝተናል። አድራሻው የት እንደሆነ ቤቱ ከጀርባችን እንዴ ልታገኙ ይቻላችሁ? ያው በሰው ነው እንትን ፋይል እንዲወጣባቸው የማይፈልጉ ብዙ ሰዎች ስላሉ ይሄ ነው ብዬ ልነግርህ አልችልም። ግን ዋናው እኛ ሁለቱ እንዲታረቁ ስለምንፈልግ ቤቱ ተገኝቷል። ከኛ የተሻለ መረጃ እሱ ጋር ስላለ ገብተን ልናወጣጣው። ስለዚህ ገብተን አሁን ነው ይሄን ነገር ካሜራ ከማስጀመራችሁ በፊት ለኔ ብታማከሩኝ አሪፍ ነገር ነው ማለት ቤቱ ይሄ ነው። ውስጥ ምን እንዳለ ጋርድ ይኖሩ የምናውቀው ነገር አይኖርም። ሲቀጥል ደግሞ ገብታችሁ ዝም ብላችሁ እንደዚህ አይነት ፋይል ያጋራናል ማለት ካሜራ ይዛችሁ መከተል ለኔ ብታማከሩኝ አሪፍ ነበርና ሲጀመር ማን ሊጠቁማችሁ እንደቻለ ባላቀም ገባችሁ ሪስክ አለው ይሄ ነገር እንደዚህ መዳፈሩ። ስለዚህ ቢቀርባችሁ ፒስ ነው እያስባለሁ። በነገራችን ላይ ቤተሰቦች ሰላም ሳልል ነው የጀመርኩትና ሰላም ብያለሁ። ጀምሮታል ቀድሞና ይሄ ነገር እንደሚፈጠር ማለት ጠበቃ ቤቱን እንዳገኙት ምናምን አላሳውቁኝም። አሁን ነበር ያሳውቁኝና ይሄ ነገር ቢቀርባችሁ አሪፍ ደስ ይለኛል። አይ ሄደን ብዙ ነገሮችን ለማወቅ ይረዳናልና ገብተን ብናናገረው ባይ ነኝ። አይ ነው እሱ እኮ ልክ ነሽ። መርዳት ማለት ወይ ስልክ አላችሁ ደውለን ያለውን ነገር ብንጠይቀው ሞር የተሻለ አይሆንም? ገብተን በአካል ሪስክ አለ። ይቅርታ እንዲላቋርጥ በስልክ ሳይሆን በአካል ቢሆን ሞር የተሻለ ነገር ነው። ምክንያቱም እዚህ ጋር ፋሚሊ ሁሉ እዚህ ጋር እኛ የሚቃወመን ሰው ያለ አይመስለኝም። ምክንያቱም እኛ ለሌላ ነገር ወይ ለመዝረፍ ወይ ለእንትን አይደለም ይሄድ ነው አይደለ? ቤቱ ለፍትህ ነው ይሄድ ነው። እዚህ ጋር ያለውን ነገር ሞር ደግሞ ከኛ የተሻለ የሚያውቀው ነገር ስለሆነ እሱን ብቻ እንዲነግረን ነው እንጂ ሌላ ነገር አይደለም። እናንተ ያላችሁት እኮ አሪፍ ሀሳብ ነው። ቤተሰቦቻችን ይሄንን ነገር ቢረዱት ደስ ይለኛል። እኔም ባውቀው ደስ የሚለኝ ነገር ነው። ገባችሁ አይደል? እኔንም ሰርፕራይዝ ነው እንዳጋጣሚ ያደረጋችሁ። እና ብርሽና እና ሩታ የፍቺ ኬዝ ያዘው በተለይ በሩታ በኩል ይመስለኛል የመጣው እና ስለዚህ አሁን ገብተን የምናወራው ከሆነ ካሜራ ይዘን አይሆንም። ቢያንስ ካሜራው ስቶፕ ሆኖ እንትን ብንል አሪፍ ነው። ለምንድን ነው ካሜራው ስቶፕ? ለምን እስካሁን ድረስ የለፋንበት ባይዘው ቤቱ እዚህ ጋር ነው አይደለ እንዴ? እንደውም ጠጋ ብለን ብናዋራው ሞር የተሻለ ይመስለኛል። እኔ ጠጋ ብላችሁ እዚህ ነገር ውስጥ እኔ ባልገባ ደስ ይለኛል። ባይዘው ማለት ገባችሁ አይደል? እንደዚህ አይነት ነገር እኔ ከዚህ በፊት ቤተሰቦቻችን መረጃ ሳጋር የነበረው ቅድመ ዝግጅት አርግቼ እንደሆነ ታውቃላችሁ። ግን አሁን ምንም ሳይነግሩኝ እዚህ ጋር እንትን ማለት ከባድ ነገር ነው። ኢንፎርሜሽን አጣርቼ ምናምን ነው ያለውን ነገር ማሳወቃችሁ ከዚህ በፊትና እናንተ እንዳጋጣሚ አሁን መጣችሁ የጠበቃው ቤት ይሄ ነው ባይዘው ካሜራ አሳይ ይሄ ነው እያሉኝ ነው አላውቅም። ብቻና አሁን ገብታችሁ ምን ብላችሁ ልታወሩት ነው? ይሄ ካሜራ ይዛችሁ ከባድ ነው። ሞር ካሜራማኑ ይደበቃል ካልተቻለ ካሜራ ፊቱ እንዲታይ ካልተፈለገ ካሜራው ይደበቅና ከዛኛ ጠጋ ብለን እኛ እናዋራዋለን። ምን ችግር አለው? ግን ሪስክ አለው ነው። አሁን እንደዚህ ስንገባ ቤተሰቦቻችን ሪስክ አለው። አሁን ገብተን የምናወራው ከሆነ በሰላማዊ መንገድ ማውራት አንችልም።
ቅድመ ዝግጅት አለ። ፕራይቬት የሆነ ነገር እዚህ ጋር ማውጣት ላይ ፈልግ ይችላል። ገባችሁ አይደል? ይህ ነገር ቢቀርብን ባይነኛ። እሺ አንደኛ ነገር ሊያለያይ አይደለ እንዴ? አይ ነው አንድ ላይ ያደርጋቸው ነው አይደል? ስለሆነ አንድ ልናረጋቸው ስለሆነ እነሱም የሚረዱን ይመስለኛል። ከሆነ ደግሞ ካሜራማኑ ይደበቅና እሱ እንዳለው ማለት ነው። ከዛ በቃ እናናገረውና የማይሆን ከሆነ እነሱም ያውቃሉ። እሱ እኮ ልክ ናችሁ፣ ግን እናንተ አሁን ልግባ የምትሉበት መንገድ ልክ ነው ብዬ አላስብም። ወይ ባይሆን በሰው ወይ አስጠርታችሁ ልታወሩ ትችላላችሁ። ኢቭን እንደዛም ከሆነ ሪስክ ውስጥ እንገባለን ነው ያለውን ነገር ወይ ቀድሜ ማውራት አለብን። ኢቭን በጣም ብዙ ፕሮሰስ ማድረግ ያለብን ነገር አለ። ጠበቁን ዝም ብለን ካሜራ ይዘን ገብተን እንደዚህ አዋራን ያለውን ነገር ለማስታረቅ እርዳን። አሪፍ ሀሳብ እኮ ግን ካሜራውን በማይበት ታይም እሱ ሊናደድ ያልሆነ ነገር ውስጥ ሊገባ ይችላል። ይችላል እኮ መጀመሪያ ስንገባ ካሜራው ይደበቅና ከዛ የሚያስገቡን አይነት የሚያዋሩን ከሆነ ብንሞክረው ባይነ አይደል? ባይዘው አንዳንዴ ምን አለ መሰለ የለም እንትን ለማስታረቅ መዋሸትም አለብህ ማለት ነው። ለእርቅ በቃ ሰው ከሚለያይ አንድ ቢሆኑ ነው የሚያምረው ደስ የሚለው። እደግፋለሁ ሀሳብ አይ ነው እኮ ገባኝ። ግን ማለት ነው ሄደን ይሄን ያህል የሚቃረን አይመስለኝም ገብተን። ምክንያቱም ሊያለያይ አይደለም። እንደውም እኛም እኮ ልንረዳው እንችላለን። ማን ያውቃል? እሱ የማያውቀውን እኛ የምናውቀው ትንሽ ነገር ሊኖር ስለሚችል ገባ ብለን ደገፍ አድርገን ነው በቃ ያለውን ነገር ብንጠይቀው ሞር የተሻለ ይመስለኛል። አሪፍ ነው። እሺ ይሄን ነገር ለምን ቀድሚያ ለኔ ሳትነግሩኝ? ኢቭን ትልቅ ሰው እንኳን ይዘን መተን በእኛ እንኳን እንትን ላይ ይቀበል ይችላል። ትልቅ አዛውንቶች ይዘን መተን ብንገባ ይሄን ያለ የከፋ ነገር ካሜራም ይዘን እንኳን ቤተሰቦቻችን ብንገባ የከፋ ነገር ላይ መጣብን ይችላል። ቀድሚያ ዝግጅት ሳይኖር ለኔ ሳታሳውቁኝ ካሜራ ይዛችሁ ሌላ ነገር ሊመስለው ይችላል። ገባችሁ አይደልና ይሄ ነገር ካሜራውን ያቁሙት እና እንትን ብንል አሪፍ ነው። እዚህ ወርስ ጀምር እዚህ ድረስ ለፍተን በስንት መከራ ቤቱን አግኝተን መለስ እንትን ድካም ተረዳኸኝ። ችግር ውስጥ እንገባለን እያልኩ እኮ ነው ያለሁት። እንሞክር፣ ቢያንስ ብንሞክረው የተሻለ ነው አይደል? እንሞክር ከማለት ሞክሮ አዛውንቶችን ይዘን ሁለተኛ ልንመለስ እንችላለን። ስሚ ማለት እኛ ለምንድን ነው የማትረዱኝ? አብሮ አደግ ጓደኞች እንደሆነ ታውቃላችሁ አይደለ? ስለዚህ ምላችሁ ነገር ተረዱኝ። ሪስኩ ልንገባ እንችላለን። እናንተ ደግሞ አንተ አትኖር አንተ እሱ አይኖር እኛ እንሄዳለን። ለሱ ምን ማለት ነው? አትሄዱ። ምን እዚህ ጋር ስላለው ድረስ አንዴ ስማኝሽ፣ አንተም እንዲታረቁ ነው የምትፈልገው አይደለ እንዴ? ታዲያ እንዲታረቁ ከፈለክ ለምን አንሄድም? ምን ችግር አለው? እንሂድ በቃ ችግር የለውም። አንተንም እኮ ቪዲዮ አስጀመርን፣ አንተም መጣህ ቪዲዮ አስጀመርን፣ ያው ነው። ስለዚህ ሄደን ችግር የለውም በቃ። ካሜራው ላይ ገባ ይችላል። ዘበኛው በረጋ ካለ ለምን መደበቅ ይችላል? ካሜራማን አለ ይደበቃል። ችግር የለውም። ማን ዘበኛው ላይ ያስገባው ይችላል። ፕራይቬሲ ነገር ሊሆን ይችላል። ኢቭን እኔ ልንገርህ፣ እኔ እዚህ ድረስ መጥቼ እኔ አልመለስም ማለት ደግሞ እንድትገቡ አላረግም ነው። ገባችሁ አይደል? ኢቭን ይሄን ነገር ካሜራው ቆሞ መግባት ካለብን አብረን እንግባ። ችግሩ ስገቡ እኔ ቆሜ ላያችሁ አልችልም። አሁን አንተ የምትለው ነገር ማለት አሁን ለምሳሌ እነሱ ማየት ይፈልጋሉ። ገብቷል አይደል? ሰው ማየት ይፈልጋል ምን እንደተባለ ሰውየው እንደዚህ ያለ ምን ከምንነግራችሁ ይልቅ ብናሳያችሁ እሱ ያወራው ነገር ብናሳያቸው ደስ ይላል፣ ይሻላል። ጀመሪው ለሰማኝ ይሄ የማይገኝ እድል ነው። ገብቷል አይደል? አንተ ራሱ ወይ እንዳይታረቁ ስለምፈልጋ ነው እንደዚህ እኛን መንገድ የምትዘጋብን። እኛው ለበስተ መከራ ነው። እንደዚህ አይነት ነገር አንጠብቅም። እግዚአብሔርን እንደውም የምትረዳ ምናምን መስሎን ነበር እስካሁን ድረስ እንጠብቅ ነበር። አዎ እውነት ቪዲዮ ማለት ነው። አንተ ስትመጣ ልንጀምረው ነበር ያሰብነው፣ ግን ሰርፕራይዝ እናድርገህ ብለን ነበርኛ። ሰርፕራይዝ የምታረጉን ችግር ውስጥ በመግባት ነው። ለምን? ይሄ ምን ችግር ነው? እኔ እኮ ያልገባኝ አንተ አፈልግም እንዴ እንዲታረቁ? የምሬ ነው። በቃ እንሂድ። ሲጀመር እኛ እንተይቆና አንተ እንትን ብላ አንተ ተው እናንተ ታረጋለ መጀመሪያ ነገር ሰሙኝ። ለምን አሰሙኝም? እናንተ የጠራችሁኝ ሲጀመር ችግር ለመፍጠር ነው እንዴ? ለምን ችግር አይደለም። ስለ አካባቢው ደህንነት የምታውቁት ነገር ራሱ የለም። ችግር ውስጥ ልትገቡ ትችላላችሁ። ካሜራው ምንም አይሰራም። እንደዚህ አይነት ነገር ፕራይቬት ነገር ነው፣ መውጣት የለበትም ነው። ቤቱ እኮ ይኸውልህ ደርሰናል። ሲጀመር ደርሰን እዚህ ድረስ እኮ ነው አንዴ ይላ ሊሆን ይችላል። እኔ ልንገርህ ይላ አንተ አይደለም ቤተሰቦች ጓደኛሞች ነን፣ አብሮ አደገዎች ነን ብለን ነው አይደል እንዴ? እኛ እኮ ለአንተ አስበንልህ፣ አንተ እንዴት ነው ለኛ ማታስብልን? ልትረዱኝ አልቻላችሁ። ለምን መረዳት አይደለም እዚህ ጋር ምን ችግር ውስጥ ልትገቡ ትችላላችሁ እያልኩኝ እኮ ነው። እኛ ነው ወጣበት ከገባንበት እኛ ነው ወጣ ወይስ አልፈልግም እንታረቁ ትችላለህ። እኛ ሶስታችን ሲጀመር ነው እስከዛሬ ድረስ ደከም እንደሆነ ታውቃላችሁ አይደል? እነሱ ለማስታረቅ እኛ ጨርሷለን። አንተ አብርሽና ሩታን ለማስታረቅ ቪዲዮ የሚቆምና እኛ ቪዲዮ እንትን ብለን እኛ ለሶስት ካሜራ ለብቻ ቀርጾ እንገባለን። እኛ ነው ወጣበት ችግር ውስጥ አንገባም። ኢላ ምን እንደ የምን አይነት ችግር ካሜራው ይቆምና ወይ ምንገባም ቆም። ለምን ካሜራው ለምን ይቆማል? ኢላ እኔ በዚህ ጋር ምንም ነገር ይፈጠራል እንጂ እኔ ሳላናግረው ይሄን ጠበቃ የትም አለ ችግር ውስጥ ተገባለህ። ስለዚህ አሁን ችግር ውስጥ
ከምትገቡ ማለት ነው ብንሄድ ይሻላል። በቃ ለምን ችግር ውስጥ እንገባለን? ችግር ውስጥ የምትገባ ከሆነ አንተ ውጣለን፣ እኛ ችግር ውስጥም እኛ እንግባ። በቃ አንተ ጓደኛ ከሆንክ ከኛ ጋር ነበር። ችግር ውስጥ ማግባት ነገር እኮ ይፖሰታል። ታዲያ ለዛ ለፋሚሊ ለማሳየት አይደለ ይሁሉ ስንለፋ ነበር። ፖስቱት ከሆነ ሲጀመር ማለት ነው በማን አካውንት ነው የሚፖስተው? በአንተ አካውንት ይፖስታል። ምንድነው በእኔ አካውንት እሱንም እምቢ ልትለን ነው? ኖ እምቢ እንኳን ልላችሁ አይደለም። እንደዚህ አይነት ነገር ለምንድን ነው የምትሰሩት ነው? ቅድመ ዝግጅት ያስፈልጋል ነው። ሳትዘጋጁ ገብታችሁ ምን ልትሉት ነው? ለምን በራሳችሁ መዘጋጀት ችግር የለም ለኛ ወይዘው ቀደም እኮ ነግሬህ ነበር አይደለ እንዴ? እኛ ማናቀው ማለት ነው እሱ ሊያውቀው ይችላል። ይሄን ደግሞ እሱ የማያውቀው ደግሞ እኛ የምናውቀው ነገር ሊኖር ይችላል። ስለዚህ በስራ ታሳውቁት። ስራ እየሰራ ይኖራል። እቤት ውስጥ ይኖር አይኖር የምታውቁት ነገር አይኖር። አጣርት ጀመር። እኛ አጣርተን ነው የመጣነው አይደለ? አንተንም እዚህ እኮ የጠራነው እኛ ቦታውን ነገር አጣርተን ሁሉ ነገር ጨራርሰን ነው አንተ ሊጠራን አይደለ? ሬዲ ሆነን ነው። አንተ እዚህ መጥተህ ደግሞ ጭራሽ ቪዲዮ አታርጉ ምናምን ሰውዬ ደብሯል፣ ሪስክ አለው ትላለህ። እኛ ሪስኩን እኛ እንወጣበታለን። ችግር የለውም። ችግር ውስጥ ገባን እኛ እንገባለን። ችግር ውስጥ እኛ እንገባለን። ችግር ውስጥ ገቡ ቆሜ ማየት አልችልም። በቃ እንደዛ ከሆነ አብረን እንግባ። አብረን ችግር ውስጥ እንግባ። አብረን ችግር ውስጥ አለመግባት እየቻለን ችግር ውስጥ አብረን እንግባ። እንደዛ ነው የምታስቡት? ችግር ውስጥ እኮ ለምንድን ነው ማሰሙኝ ነው? እሺ ይኸውልህ፣ ስለ ሩታና ስለ አብርሽ አይደለ አንድ ላይ መቼም መለየት የለባቸውም አይደለ? ስለዚህ እናንተ አሁን ሀሳባችሁ እኔ ያልተረዱን ነገር የእናንተ ሀሳብ የሩታ ጠባቀን አውርተህ ነው የሚያውቀው ሚስጥር እናወጣጣው በረጋ ደርሰናል። እንደዛ ነው የምታስቡ? አውራሱ የሆነ የክላሽ ድምጽ እየሰሙ ነው መሰለኝ እኔ አላውቅም ብቻ። ስለዚህ ኑ መሄድ እንሂድ በእናታችሁ። እኔ አካባቢ ሲጀምር ደስ አላለኝ። በቃ እንደውም አንተ ሄድ በቃ ተው። አይ አንተ ተመለስና ችግር የለውም። ለወዴት ነው የምሄደው? ልቀቁኝ። ወዴት ነው የምሄደው? አንተ ሄድልህ በቃ ካልሆነ ተው። እኛ እንወጣበታለን። ችግር የለውም። አይደለም ችግር ውስጥ አይደለም። በቃ እሺ ና አንተ ችግር ውስጥ መግባት አትፈልግም አይደለም? ስለዚህ ካሜራውን አቁሙልን። በቃ ኧረ ስሙኝ፣ እየሰማችሁኝ አይደለም? ካሜራውን አቁሙትና መሄድም ካለብን ለአራት እንሂድ። ካሜራማ መቆም የለበትም። ካሜራማ ትከተልናለህ፣ ስጋባ ትከተልናለህ። ያለው ነገር ትከተልናለህ። እንዳትከተላቸው ለምን መከራከር አይደለም እየተናገርኩ አይደለም። ስማ ከኛ ጋር መደባበር ነው ፈልገህ ሆኖ የምን መደባበር ነው ታዲያ? ምንድነው የለም መደባበር ነው? ምን ማለት ነው? የእናንተ ጉዳይ ስለሚያደርግ እነሱ እንዲታረቁ ትፈልጋለን? እፈልጋለሁ። እየደከምኩ እኮ ነው። ከእናቴ ጋር የምታውቁት ነገር አይደለም እንዴ? እንሞክር፣ ገብተን እንሞክርና የሚሆነውን አብረን እናያለን። እንደዛ ይሻላል። ስለዚህ ቤተሰቦቻችን እኔ ምንም እነዚህ ማለት ለጓደኞቼን ለመምከር አቁሙ፣ ቅድመ ዝግጅት ያስፈልጋል እያልኳቸው አልሰማ ብለውኛል። ስለዚህ ማትሄዱ ከሆነ ማለት ነው ካሜራማኑን ይሄዳሉ። ለምንድን ነው ካሜራማኑን ይሄዳሉ? አይ እናንተ እምቢ አላችሁኛ። እድላችሁ ሞክሩ። በቃ ቢያንስ ገባችሁ አይደል? ካሜራማኑን ይዤ ከሄድኩኝ ቤተሰብ እንዲያውቅ አትፈልግም? ጨርሱትና እሱን ነገር ወጣችሁ መቅረት ትችላላችሁ። እነሱንም አንተ ወይም እንዳልከው ከሆነ ለአራት ገብተን ካሜራውን አቁመን ያለውን ነገር እናውረው። ፈቃደኛ መሆኑን ማወቅ አለብን ነው። ኢቭን እንዴ ፈቃደኛ ለመቀረጽ ፈቃደኛ ይሁን አይሁን እንኳን የምናውቀው ነገር የለም። አንተ አብርሽና ሩታ እንዲታረቁ ካልፈለክ ከመንገዳችን ላይ ዞር በል። ቤተሰቦች እኛ ለነሱ ለማስታረቅ ጠበቃው ጋር ሄደን ልንገባ ስንል እየከለከለን ነው። ወይ ተወናላችሁ ለካሜራ መጣምጡ እኛ እንግባበት። ስማ እስከ ዛሬው ልፋታችን ማን አለምን ታስቀርብናለህ? በፍጹም አይ ነው አውቀዋለሁ። እሱን ነገር ማለት ቤቱን ፈልጎ አፈራርጎ ማግኘት ምን ያህል ከባድ እንደሆነ አውቀዋለሁ። እኔ ብዙ ነገር መረጃ ሳጋራ እንደነበረስ መለፋበት ነገር እናንተ የምታውቁት ነገር ጀመር። በቃ ተው አንተ ረዳችኋለሁ እኮ ቤቱን ፈልጎ ማግኘት ግን ችግር ውስጥ እንደገቡ ስለማልፈልግ ነው። ለምን አትረዱኝም? ቤተሰቦቻችን እንግዲህ እንደምትሰሙት ኤልያስ ኤላ ማለት ነው የአብርሽንና የሩታ መፈታት የሚፈልገው ነው የሚመስለው። ምክንያቱም ጠበቃው ጋር ሄደን እናናገር ችግር ውስጥ እንዳገቡ ነው። ምን እያላችሁ ነው ያላችሁት? መግባት ትፈልጋላችሁ ነው? በጣም ተከራከርን፣ ብዙ አውራን አይደለ? ስለዚህ በቃ ማትፈልግ ከሆነ እኛ እንግባ። አንተ ቆሙ። ምን እያላችሁ ነው? ችግር ውስጥ ልትገቡ ትችላላችሁ። ካሜራማን ተከተለን። ለምንድን ነው የሚከተላችሁ? ችግር ውስጥ ካሜራማን እየተከተለ ችግር ውስጥ ኑ